ኃጢአተኛውን ዓለም በደለኛውን ዓለም በክፋት የተላበሰውን ዓለም ክፋትን ጥሎ መልካም ነገርን እንዲይዝ በደልን ጥሎ ደግነትን እንዲይዝ እንዲመልሱ እነሆ ወደ ሰርጉ እንዲመጡ ባሮቹን ላካለ። ቤተክርስቲያን እየተናገረች ነው። ቤተክርስቲያንን የሚያደምጣት ጠፍቷል። ወደ መልካሙ መንገድ ተመላለሱ፣ መልካሙን መንገድ ያዙ፣ በወንጌል መንገድ ተመላለሱ እያለች ቤተክርስቲያን ትናገራለች። ዛሬ በጠባቢቷ መንገድ ተመላለሱ እያለች የዓለሙ ሐሳብ፣ የዓለሙ ፍላጎት፣ የዓለሙ ምኞት ጊዜያዊ ነው፣ የማያልፈውን ደስታ ወዳለበት መንግስተ ሰማያት ግቡ የሚለውን የእግዚአብሔርን ወንጌል የሚሰማል። እግዚአብሔር የሚያየው መበደላችንን አይደለም። እግዚአብሔር የሚያየው አሁን የሰራነውን ክፋታችንን አይደለም። ካሁኑ ክፋታችን ተመልሰን ወደ መልካሙ መንገድ መመለሳችንን ነው የሚያየው። ክርስቲያኖች እግዚአብሔር የቀድሞ በደላችንን አይቆጥርብንም። እግዚአብሔር የቀድሞ ክፋታችንን አይቆጥርብንም። ዛሬ እንባችን የፈሰሰው እውነት ስለ በደላችን ይሆን? ዛሬ እውነት እንባችን እለት እለት የሚፈሰው ክርስቲያኖች አምላክ ሆይ በድያለሁ፣ አምላክ ሆይ ክፋትን አድርጌያለሁ፣ አምላክ ሆይ ከቃል ተመላልሻለሁ ብለን ነው ወይስ ደግሞ ስለ ጊዜያዊ ነገር ይሆን ያለቀስ ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወደ እግዚአብሔር በመንፈስ ቅዱስ መንፈሳዊ እንሰኛችሁ ውድ የባሃ ተዋህዶ ሚዲያ ተመልካቾቻችን በወደደን ባከበረን ፍጹም ፍቅሩን በቀራኒው መስቀል በገለጸልን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አላችሁ? እንደምን ሰነበታችሁ? እንደምን ስለዚህ ሰዓት ደረሳችሁ? አሜን። ምስጋና የባህሪው ገንዘብ የሆነ ልዑል በላይ በሰማይ በአፈ መላእክት በታች በምድር በደቂቀ አዳም ማለዳ ማለዳ ምስጋና በአዲስ የሆነ ኤልሻዳይ በአርያም በነጩ ዙፋን ላይ ተቀምጦ የውቅያኖስን ጥልቀት የሚመረምር የባህርን ሙላት በፍኙ የሞላ ተራራና ኮረብታዎችን በሚዛኑ የመዘነ ከዕለትና ከጊዜያት በፊት በመንግስቱ የነበረ የምናየው ዓለም ሁሉ ሲጠፋ እሱ ግን በመንግስቱ ጸንቶ የሚኖር የአማልክት ሁሉ አምላክ የጌቶች ጌታ የነገስታት ንጉስ መድኃኔ ዓለም ኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁን። ታላቁ ሊቅ ቅዱስ ኤፍሬም በማክሰኞ ውዳሴ ማርያሙ ላይ አክሊለ ምክህነ ወቀዳሚተ መድኃኒትነ ወመሰረተ ንጽህነ ኮነ በማርያም ድንግል እንተ ወለደት ለነ ዘእግዚአብሔር ቃለ ብሎ ያመሰገናት የመመኪያችን ዘውድ የድነታችን መጀመሪያ 5500 ዘመን በጨለማ በባርነት በኩነኔ ውስጥ ሆነን ከ5500 ዘመን መሸጋገሪያ ድልድይ የሆነችን እናታችን በተራብን ሰዓት በልተን የጠገብንባት በሶማችን በተጠማን ሰዓት የረካንባት ጽዋችን የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ስሟ የከበረና የተመሰገነ ይሁን። እግዚአብሔር ያከበራቸው የእግዚአብሔር ባለሟሎች የሆኑ መላእክት፣ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ አርድእት፣ ደናግል፣ መነኮሳት ሁሉ እግዚአብሔር ባከበራቸው እግዚአብሔር ባወደሳቸው እግዚአብሔር ከፍ ከፍ ባደረጋቸው መጠን ለስማቸው ክብርና ምስጋና ይሁን። እግዚአብሔር ቢወድ እግዚአብሔር ቢፈቅድ እግዚአብሔር ቢረዳና ቢያግዘን የሚያጽናናውን የሚያረጋጋውን ሕይወት የሚሰጠውን የእግዚአብሔርን ቃል እየተማማረን እንቆያለን ማለት ነው። ማን ያስተምራል? ማን ይመክራል? እግዚአብሔር ይመክረናል። ማን ይገስጻል? እግዚአብሔር መንፈስ ቅዱስ ይመክረናል፣ ይገስጸናል ማለት ነው። ዛሬ የምንማማርበት የትምህርታችን ርዕስ የሚሆነው ከ12ቱ ሐዋርያት መካከል አንዱ የሆነ ቅዱስ ማቴዎስ በጻፈልን በማቴዎስ ወንጌል ምዕራፍ 22 ከቁጥር 12 ላይ ባለ ኃይለ ቃል ተነስተን እንማማራለን። የኃይለ ቃል እንዲህ ይላል፣ የሰርጉን ልብስ አትለብስ እንዴት ወደዚህ ገባ ይላል። ይህንን ቃል የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው ኃይለ ቃል ነው። ይህን ኃይለ ቃል ደግሞ የተነገራቸው በሰዓቱ ከዋለበት እየዋሉ ካደረበት እያደሩ ትምህርቱን ይሰሙ ይከታተሉ የነበሩት ለነቢያቱ ለሐዋርያቱ እንዲሁም ደግሞ ብዙ ተአምራትን ያደርግ ስለነበረ ከሕመማቸው ማረፍ የሚፈልጉ ሰዎች እንዲሁም ደግሞ ከስንዴ መካከል እንክርዳድ እንደማይጠፋው እነሆ ክርስቶስን ደግሞ የሐሰት ቃል ይዘው ሊከሱት የሚፈልጉ ጸሐፍት ፈሪሳውያን ሳይቀር የተነገራቸው ቃል ነው። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት በመዋዕለ ሥጋዌው በብዙ ምሳሌ ያስተምራቸው ነበረ። በብዙ ነገሮች እየመሰለ እንዲያውቁ፣ እንዲረዱ፣ እንዲገነዘቡ፣ እንዲያሰላስሉ ይፈልግ ስለነበረ በብዙ ምሳሌ ያስተማራቸው የመከራቸው ትምህርት ነው። ይህ የትምህርት ክፍል ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ መንግስተ ሰማያት በምሳሌ ነግሮ ያስተማራቸው ክፍል ነው። እንግዲህ ጌታችን ኢየሱስ ክርስቶስ ስለ መንግስተ ሰማያት ብዙ ምሳሌን ሰጥቶ አስተምሯቸዋል። በነጋዴው በእንቁ መስሎታል፣ ነው ደግሞ በእርሾም መስሏታል፣ በመልካም ዘር መስሏታል፣ በስንዴ መስሏታል፣ በእንክርዳድ መስሎ ያስተማረው
ኃይለ ቃል ነው ማለት ነው። እንግዲህ ጌታችን አምላካችን ኢየሱስ ክርስቶስ መልሶ በምሳሌ ያስተምርበት የነበረው ምክንያት አስቀድሞ ቅዱስ ዳዊት የተናገረው የትንቢት ቃል ነበረ። እከሰት በምሳሌ አፉ የነገር አምሳለ ዘእምትካት በምሳሌ እንደሚነግራቸው እንደሚያስተምራቸው እንደሚመክራቸው እንደሚገስጻቸው ቅዱስ ዳዊት የተናገረው ቃል ነው። ምክንያቱም ለሚሰሙት ለሚረዱት የኃይለ ቃል እንዲገባቸው እንዲረዱት እንዲገነዘቡት እሱ ወደሚፈልገው መንገድ እንዲመጡ ይፈልግ ስለነበረ በምሳሌ ያስተምራቸው ነበረ። እንግዲህ ጌታችን ኢየሱስ ክርስቶስ ከቁጥር 1 ጀምሮ ስናነብ ኢየሱስም መለሰ ደግሞ በምሳሌ ነገራቸው እንዲህም አላቸው ይላል። መንግስተ ሰማያት ለልጁ ሰርግን ያደረገ ንጉስን ትመስላለች። ይህ ንጉስ አስቀድሞ ለልጁ ሰርግ የሚመጡት የሚያስፈልጋቸውን የሚገባቸውን መልካም የሆነውን ነገር ሁሉ አስቀድሞ አዘጋጃል። ምክንያቱም በሰርጉ ሲመጣ እድምተኛው የሰርጉ ደስታ ተካፋይ የሚሆነው ሰው ሁሉ በዚያ ሰርግ የሚያስፈልገውን ነገር እንዲያደርግ አስቀድሞ ንጉሱ አዘጋጃለ። ይህን ካደረገ በኋላ ልጁን ሐሴቱን ደስታውን እንዲቀበሉ በዚያ ሀገር ያሉትን ሰዎች እንዲልኩ እድምተኞቹን እንዲጠሩ ባሮቹን ላካለ። እንግዲህ መንግስተ ሰማያትን መስሏት ንጉስ የተባለው እግዚአብሔር ነው። ልጁ ደግሞ የተባለው እግዚአብሔር ወልድ ነው ሙሽራው። ሙሽሪቷ ደግሞ ቤተክርስቲያን ናት። ባሮች የተባሉት ደግሞ ህዝቡን ወደ መንግስተ ሰማያት እንዲጠሩ የተላኩ የመጀመሪያዎቹ ደቂቀ ነቢያትና አበይት ነቢያት ናቸው። ደቂቀ ነቢያት የምንላቸው አበይት ነቢያት አራቱ፣ ደቂቀ ነቢያት ደግሞ ከአራቱ ውጪ ያሉ በብሉይ ኪዳን ዘመን የነበሩት እነሱን ላካቸው ይላል። ኃጢአተኛውን ዓለም በደለኛውን ዓለም በክፋት የተላበሰውን ዓለም ክፋትን ጥሎ መልካም ነገርን እንዲይዝ በደልን ጥሎ ደግነትን እንዲይዝ እንዲመልሱ እነሆ ወደ ሰርጉ እንዲመጡ ባሮቹን ላካለ። በዚያ ሰዓት ባሮቹ መተው እነሆ ሰርግ ተደግሷል፣ መልካም ደስታ አለ፣ ሐሴት አለ፣ ኑ ወደዛ ብለው በዚያ ሀገር ያሉትን ሰዎች ጠሩ ይለናል ክርስቲያኖች። ነገር ግን ወደዚያ ሰርግ እነዚያን ባሮች የሚሰማ እነዛን ነቢያት የሚሰማ የነዚያን ቃል ያደምጥ የነበረ ከነሱ መካከል አልተገኘም። ኢሳይያስ ይጠራቸው ነበረ። በደልን ተዉ፣ ኃጢአትን ተዉ፣ ክፋትን ተዉ፣ ሴራን ተዉ እያለ ይጠራቸው ነበረ። ነገር ግን የሚሰማ አንድ ሰው እንኳን አልነበረም ይላል። እግዚአብሔር በሰው ላይ አድሮ ይናገር ነበር። በየዘመኑ ስናይ ከኃጢአታቸው እንዲመለሱ ከበደላቸው እንዲመለሱ ከክፋታቸው እንዲመለሱ እግዚአብሔር በነቢያቱ ላይ አድሮ ይናገር ነበር። ነገር ግን አይሰሙም ነበር ይላል። በኖህ ዘመን ያሉትን ሰዎች ማየት መመልከት እንችላለን። ክርስቲያኖች ኃጢአትን እንዲተዉ በደልን እንዲተዉ በኖህ ምክንያት እግዚአብሔር በኖህ ላይ አድሮ ከኃጢአት እንዲወጡ ከበደል እንዲወጡ ይነግራቸው ነበር ይላል። በዚያ ዘመን የነበሩ ሰዎች ግን ኃጢአትን አልተዉም፣ በደልን አልተዉም፣ ክፋትን አልተዉም፣ እርስ በርስ መከፋፈልን አልተዉም። ያንን እንዲያደርጉ ባሮቹን ላካለ። ያንን ነገር ጥለው ወደ መልካሙ እንዲመጡ። ነገር ግን ባሮቹን ሊሰሙት አልወደዱም። እነሱን ከመስማት ይልቅ እነሱን ከማድመጥ ይልቅ እነሱን መክፋት ይወዱ ነበር ይላል። በዚያ ሰዓት እነዚያ ባሮች መተው የተባሉት ደቂቀ ነቢያትና አበይት ነቢያት ስላልተሰሙ ነው ሁለተኛ ከነዚያ የሚበልጡት ከነዚያ በላይ የሆኑትን ላከ ይላል። እነ ዮሐንስ ተልከዋል። ክርስቲያኖች ሐዋርያት ተልከዋል። ነውን ኮርማው ታርዷል፣ መልካም የሆነው የሰባው ታርዷል፣ ኑ ወደ ድግሱ እያሉ ይጠሯቸው ነበር። በብሉይ ኪዳን ዘመን የነበሩት ተላኩ፣ አልተሰሙም። የሚያደምጣቸው አልነበረም። የነሱን ቃል ሰምቶ ከኃጢአት የሚወጣ የነሱን ቃል ሰምቶ ከበደል የሚወጣ የነሱን ቃል ሰምቶ ከክፋት የሚወጣ አልነበረም። ሁለተኛ ደግሞ በሐዲስ ኪዳን የመጀመሪያውን የሐዲስ ኪዳን መንገድ ጠራጊ የነበረውን ዮሐንስን ላከ ይላል። ዮሐንስንም የሚሰማው አልነበረም። 12ቱ ሐዋርያት 72ቱ አርድእትን ወንጌልን እንዲያስተምሩ ተላኩ። እነሱንም የሚሰማቸው አልነበረም ይላል። አንዳንዶቹ ወደ ንግድ፣ አንዳንዶቹ ወደ እርሻ ሄዱ። የነሱን ቃል ወደ ኋላ ጥለው ለአሁናዊ ፍላጎታቸው፣ ለአሁናዊ ስሜታቸው፣ ለአሁናዊ ደስታቸው እየተጨነቁ የነሱን ቃል አይሰሙም ነበረ። ዛሬ ክርስቲያኖች ብዙዎቻችን ቤተክርስቲያን እያስተማረችን ቤተክርስቲያን እየነገረችን የዓለሙን ሐሳብ ጥለን ለዓለሙ ፍላጎት እየወጣንና እየወረድን እኛ እየደከምን ቤተክርስቲያን ግን የዓለምን ሐሳብ ጥላችሁ ነው ስትለን፣ ወደ ቤተክርስቲያን ቅረቡ የንስሐን መንገድ ተመላለሱ ስትለን የሚሰማ አልነበረም። ዛሬ የሚሰማ አለ። ክርስቲያኖች የሚያደምጣል። የዓለሙ ሐሳብ የዓለሙ ፍላጎት የዓለሙ ምኞት ጊዜያዊ ነው፣ የማያልፈውን ደስታ ወዳለበት መንግስተ ሰማያት ግቡ የሚለውን የእግዚአብሔርን ወንጌል የሚሰማል፣ የሚረዳል፣ የሚገነዘባል።
ግማሾቹ ወደ እርሻቸው ሄዱ ይላል። ግማሹ ደግሞ ወደ ንግዱ ሄደ። እነሱን የሚሰማ እነሱን የሚያደምጥ አልነበረም። የቀሩት ደግሞ እነዚያን ባሮቹን የክርስቶስ አገልጋይ የሆኑትን ደቀ መዛሙርቱን መከራ ደረሱባቸው፣ ገረፏቸው ይላል። አዎ ሐዋርያት በአገልግሎታቸው በነበሩበት ዘመን መከራ ይደርስባቸው ነበረ፣ ችግር ይደርስባቸው ነበረ፣ ሰቆቃ ይደርስባቸው ነበረ። ያንን ተቋቁመዋል። ነገር ግን በዚያ ውስጥ እንኳን ሆኖ መከራ እየደረሱባቸው በመከራ ውስጥ ሆኖ የሚያደርሱባቸውን ሰዎች ይጸልዩላቸው ነበር። አይተናል። ቅዱስ እስጢፋኖስ ከኃጢአት ውጡ እያለ ከበደል ውጡ ከክፋት ውጡ እያለ ስለሚመክራቸው ስለሚገስጻቸው መከራ አድርሰውበታል። ለቅዱስ ጳውሎስንም አይተናል። ለቅዱስ ጴጥሮስንም ተመልክተናል። ባሮች ሁለተኛ ተላኩ የተባሉት ሐዋርያት ናቸው። ጠፋ የተባለው ደግሞ የዓለምን በደል ነው። ዲያብሎስ የሰራውን መከፋፈሉን፣ ትምክህቱን፣ ውሸቱን፣ ሐሰቱን በቀራንዮ መስቀል ላይ ሆኖ አጠፋ ይላል። በዚያም ሰዓት ግን የሚሰማውና የሚያደምጠው አልነበረም። በዚያ ሰዓት የተባለው ክርስቲያኖች አሁኑ ዘመን ነው። ቤተክርስቲያን እየተናገረች ነው። ቤተክርስቲያንን የሚያደምጣት ጠፍቷል። ወደ መልካሙ መንገድ ተመላለሱ፣ መልካሙን መንገድ ያዙ፣ በወንጌል መንገድ ተመላለሱ እያለች ቤተክርስቲያን ትናገራለች። ዛሬ በጠባቢቷ መንገድ ተመላለሱ እያለች። አዎ ባሮቹ የተላኩት በጠባቢቷ መንገድ ነው። ለዚያ ነው ሰሚያቸው የጠፋው። ጠባቢቷ መንገድ የተባለች ወንጌል ናት ክርስቲያኖች። ድጉሱም ወንጌል ነው። በዚያች በጠባቢቷ መንገድ የሚመላለስ ግን ዛሬ የለም። በጠባቢቷ ወንጌል የሚመላለስ ኖሮ ቢሆን እንደነዛ በማቴዎስ ወንጌል ምዕራፍ 25 ላይ እንዳሉት እንደ ልባሙ ሰዎች ሴቶች እንሆን ነበረ። እንደነዛ ለሙሽራው ታምነው የተገኙት ሚዜነታቸውን አውቀው ተጠንቅቀው የተገኙት በማሰሯቸው ውስጥ ዘይትን ይዘው እንደተገኙት እንሆን ነበረ ክርስቲያኖች። የሚሰማው ጠፋ፣ የሚያደምጣቸው ጠፋ። ዛሬ የሚሰማ የሚያደምጥ ጠፍቷል። በክርስቲያን ሕይወት እየኖርን የክርስቶስ ደቀ መዛሙርት መሆናችን እንኳን በማይታወቅበት ደረጃ ደፍተናል። ክርስቲያኖች ደቀ መዛሙርቴ መሆናችሁ እንዲታወቅ ምን እርስ በርሳችሁ ተዋደዱ ነው የተባልነው። እርስ በርሳችሁ ተፋቀሩ ነው የተባልነው። ምክንያቱም ፍቅር የሌለው ሰው፣ መዋደድ የሌለው ሰው እግዚአብሔርን ሊያይ እግዚአብሔርን ሊመለከት አይችልም። እኛ እግዚአብሔርን ካላየን እግዚአብሔርን ካልተመለከትን ምንድነው ተስፋችን? ምንድነው ሐሴታችን? ኋላ ላይ የምናገኘውስ ነገር ምንድነው የሚለውን ነገር ልንገነዘብ ያስፈልጋል። ላካቸው፣ አልሰሟቸውም፣ አልተረዷቸውም። እነሱ ይነግሯቸዋል እየተከተሉ፣ እነሱ ግን የሚፈልጉት የራሳቸውን ሐሳብ ነበር፣ የራሳቸውን ፍላጎት ነበረ። እየሰሙ እንዳልሰሙ ይሆኑ ነበረ። አዎ ዛሬ ላይም እየሰማን እንዳልሰማን መሆንን ይዘናል ክርስቲያኖች። ያን መንገድ ተከትለናል። በዚያ መንገድ እየወጣን እየወረድን መልካሙን መንገድ ጥለናል። መልካሚቷን መንገድ ተመልከቱ ነው የተባልነው። መልካሚቷ መንገድ ወንጌል ናት። ወንጌል የምትለውን ያዙ ነው የተባልነው። በወንጌል ቃል ልንመላለስ የወንጌልን ቃል ሐሴትና ገንዘብ አድርገን ልንጓዝ ነው የሚያስፈልገው። ታዲያ በዚያ ጊዜ ሁለተኛም የተላኩት ባሮች ባልተሰሙ ጊዜ እነሆ በመንገድ ያለውን ሁሉ ወደዚያ አምጡ፣ ወደ ሰርጉ በግዳጅ አምጡ ተባለ። መጀመሪያ በመንገድ የሌሉት አሕዛብ ናቸው። መጀመሪያ ወንጌል የተሰበከው ለእስራኤል ነው። ቀጥሎ ደግሞ ለአሕዛብ መሰበኩን ሲነግረን ነው። በዚያ ጊዜ ሁሉም በዓለም ላይ ያለ ሕዝብ ሁሉ ወደዚያ ሰርጉ ደስታ ገባ ይላል። ንጉሥ ወደሚያስተዳድረው በዚያ ጊዜ ንጉሡ ሲገባ እነሆ ከነሱ መካከል የሰርግ ልብስ ያለበሰ ለሰርግ የሚገባውን ልብስ ያላደረገ አንድ ሰው ተመለከተ ይላል። ዛሬ እግዚአብሔር በሱ ቃል በሱ ሕይወት መመላለሳችንን በእኛ ላይ ቢያይ ነው ያ ነገር በእኛ ውስጥ ይኖር ይሆን? ክርስቲያኖች የሕይወቱ ቃል ሰፍሮ ይሆን? ያለን ቃል ሰፍሮ ይሆን? ልብስ የተባለው ፍቅር ነው። ልብስ የተባለው መዋደድ ነው። ልብስ የተባለው በጎነት ነው። ያንን ለብሰን ይሆን? ክርስቲያኖች ሲያይ ከዚህ በዚያ በሰርጉ ቦታ በአዳራሽ በተባለችው አንድ መንግስተ ሰማያት የሰርጉን ልብስ ያለበሰ አንድ ሰው አየ ይላል። በእስራኤላውያን ልማድ የሰርግ ልብስ ነበራቸው። ወደ ሰርግ የሚሄድ ሰው በሰርግ መንገድ ወይም ተተጠራበት ቦታ ሲሄድ የሰርግ ልብስ ይለብስ ነበረ። ያማረ የተዋበ የደመቀ ልብስ ሲያዩት የሚስብ የሆነ በእስራኤላውያን ባህል ልብስ ይለብሱ ነበረ። ያን ልብስ የለበሰ አልነበረም። በዚያ ሰዓት ያ ንጉሥ ቀረበና የሰርጉን ልብስ ሳትለብስ እንዴት ወደዚህ ገባ? ወዴት ገባ? ወደ ሰርጉ እንዴት ገባ? እንደተነገረ ወደ ሰርግ እንደምትመጣ ያወቅ፣ ወደ ሰርግ እንዳለብህ በሰርጉ እንደምትታደም ያወቅ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባ? በዚህ ሰዓት ይሰው የሚመልሰው መልስ አጣ። የሚመልስበት ምክንያት አልነበረውም። ምክንያቱም ወደ ሰርግ እንደሚሄድ ያውቃል፣ ወደ ሰርግ እንደሚጓዝ ያውቃል። አዎ ዛሬ በዚህ ዓለም ላይ ያለንን እድሜ ጨርሰን ወደ ፈጣሪ እንደምንሄድ እናውቃለን። የሰርጉን ልብስ ግን አልለበስንም ክርስቲያኖች።
የሰርጉን ልብስ ለብሶ የደመቀ የለም። የሰርጉን ልብስ ለብሶ ዛሬ አበበ ይኖር ክርስቲያኖች ሲልቦናችንን እንጠይቀው። የሰርጉን ልብስ ለብሰናል፣ መዋደዱን ለብሰናል፣ ፍቅሩን ለብሰናል። ኃጢአትን አውልቀን ጥለናል፣ በደልን አውልቀን ጥለናል። መልሳችን ምንድነው? የሰርጉን ልብስ አልለበሰም ያ ሰው። ዛሬ ብዙዎቻችን የሰርግ ልብስ የተባለው አንድም በንስሐ መንገድ አልተመላለሰም። አዎ ኃጢአቱን በደሉን ለንስሐ አባቱ ነግሮ ስለ ኃጢአቱ ቀኖናውን ተቀብሎ አምላክ ሆይ ማረኝ እያለ ስለ ኃጢአቱ አላነባም ያ ሰው። ስለ በደሉ አላቀሰም ያ ሰው። በዚህ ጊዜ ጭፍሮቹን ልኮ ባሮቹን ልኮ ወደ መከራ ወዳለበት ወደ ጥልቁ ጣሉት አለ። የሰርግ ልብስ የተባለው ክርስቲያኖች ንስሐ ሁለተኛው ሥጋ ወደሙ ነው። ምክንያቱም በዚህ ዓለም የኖረ ሰው ማንኛውም ሰው በዚህ ዓለም ወጥቶና ወርዶ ሲኖር ሊያተርፍ የሚገባው ነገር አለ። ያም የንስሐ ልብስ የሰርግ ልብስ የተባለው የመንግስተ ሰማያት ልብስ። የመንግስተ ሰማያት ልብስ ምንድነው ብለን ስናይና ስንመለከት ደግሞ በመንግስተ ሰማያት በአምላካችን ዘንድ ስንቆም የሚታየው መልካም ስራችን ነው። አምላካችን በሰጠን አምላካችን ለኛ ጸጋ አድርጎ ባቀረበልን ነገር ወተንና ወርደን ያተረፍንበት ነገር ነው። ያ ሰው የሰርጉን ልብስ አልለበሰም። ዛሬ የሰርጉን ልብስ ለብሰናል ወይ? በሰርጉ ልብስ ደምቀናል ወይ? በሰርጉ ልብስ አብበን ታይተናል ወይ? ክርስቲያኖች የሰርጉን ልብስ ያለበሰ ወደ መልካሙ መንገድ ወደ ደስታ ወዳለበት ሐሴት ወዳለበት እልልታ ወዳለበት መራብ ወደሌለበት መጠማት ወደሌለበት መራቆት ወደሌለበት ማዘን ወደሌለበት ወደዛ ሊገባ አይችልም። የሰርግ ልብስ ክርስቲያኖች በንስሐ መንገድ መመላለስ ነው። ምክንያቱም በንስሐ የተመላለሰው ሰው ሕይወቱን ለእግዚአብሔር አስገዝቶ ነው የሚኖረው። አዎ ማንኛውም ሰው ይበድላል። አዎ ማንኛውም ሰው ከአምላኩ ጎቶ ሊመላለስ ይችላል። ነገር ግን በዚያ በወደቁበት መቆየት አይደለም። በወደቁበት ቦታ ጸንቶ መቆም አይደለም። አምላኮ ይበድያለሁ፣ አምላኮ ይማረኝ፣ አምላኮ ይቅር በለኝ ማለት ያስፈልጋል። ያልበደለ የለም ክርስቲያኖች። ከሐዋርያት መካከል እነ ቅዱስ ጴጥሮስም እኮ በድለዋል፣ ክደውት ነበረ። ነገር ግን በመካዳቸው አልቆዩም። ለመንግስተ ሰማያት የሚያስፈልገውን ልብስ ለብሰው ነው የተጋኙት። ቅዱስ ጴጥሮስ በዕለተ ሐሙስ ማታ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ መስቀል ስለ ሁላችን ቤዛ ሆኖ በሚሰጥበት ዕለት ሐዋርያት ተከትለውት ነበረ። በዚያ ሰዓት ቅዱስ ጴጥሮስ ወደ ንጉሱ በዚያ ዘመን ወደ ነበረ ወደ ጲላጦስ ደጅ በደረሰ ጊዜ ክርስቶስን ተከትሎ በዚያ ይህ ሰው የክርስቶስ ደቀ መዝሙር ነው፣ አነጋገሩ ያስታውቃል፣ ለዛው ያስታውቃል፣ አካሄዱ ያስታውቃል ብሎ በተነገረው ሰዓት አላውቀውም አለ። ክርስቲያኖች የክርስቲያን አንደበቱ ያስታውቃል፣ ለዛው ያስታውቃል፣ አካሄዱ ያስታውቃል። ዛሬ አካሄዳችን፣ መንገዳችን፣ አንደበታችን ከክርስቲያን መንገድ የወጣ ሆኗል። የክርስቲያን አንደበቱ ቁጥብ ነው። የክርስቲያን አንደበቱ አሁንን ሳይሆን ኋላን መንግስተ ሰማያትን እያሰበ የሚኖር ነው። ምክንያቱም የሚጠራበትን ቀን እንደማያውቅ ስለሚያውቅ ሁሌ ተዘጋጅቶ ስለሚኖር የሰርጉን ልብስ ይለብሳል። በዚያ ሰዓት ቅዱስ ጴጥሮስ ነው የምትሉትን አላውቀውም ብሎ ካደ። ክርስቲያኖች አዎ ሁላችን ኃጢአትን ልንሰራ፣ በደልን ልንሰራ፣ ክፋትን ልንሰራ፣ እግዚአብሔር ያልወደደውና ያልፈቀደውን ነገር እያደረግን ልንኖር ይችላልን። ነገር ግን ቅዱስ ጴጥሮስ ኋላ ተጸጸተ፣ አነባ። በማንባቱ ውስጥ ደግሞ አነባ ንስሐን አቀረበ። የንስሐ እንባን ወደ አምላኩ ዘንድ አፈሰሰ። በዚያም እግዚአብሔር ይቅር ያለው። ዛሬ እንባችን በንስሐ ይሁን ያፈሰስ ነው። ዛሬ እንባችን የፈሰሰው እውነት ስለ በደላችን ይሁን። ዛሬ እውነት እንባችን ዕለት ዕለት የሚፈሰው ክርስቲያኖች አምላኮ ይበድያለሁ፣ አምላኮ ክፋትን አድርጌያለሁ፣ አምላኮ ከቃል ተመላልሻለሁ ብለን ነው ወይስ ደግሞ ስለ ጊዜያዊ ነገር ይሆን ያለቀስ ነው? ይህ ሰው አስተውሉ ክርስቲያኖች። በሰርጉ ታድሟል፣ ወደ ሰርጉ ገብቷል። ነገር ግን የሰርጉን ልብስ ሳይለብስ የቀረው እሱ ሐሳቡ የነበረው ወደ ሰርጉ መግባቱ ሳይሆን ከሰርጉ በፊት የነበረው ሕይወቱ ነው። ዛሬ የብዙዎቻችን ያ ነው። ስለ ሰርጉ አይደለም፣ ስለ መንግስተ ሰማያት አይደለም እየተጨነቅን ያለ ነው። የብዙዎቻችን እንባ እንደ ቅዱስ ጴጥሮስ ስለ ንስሐችን፣ ስለ ኃጢአታችን፣ ስለ በደላችን ነው። የዚህ ሰው እንባው መውጣትና መውረዱ ስለ ኃጢአቱ ስለ በደሉ ሆኖ ቢሆን በሰርጉ ዕለት የሰርግ ልብስ ለብሶ በተገኘ የነበረ ቅዱስ ጴጥሮስ አነባ፣ አለቀሰ። እግዚአብሔር ንስሐውን ተቀበለው። እግዚአብሔር የሚያየው መበደላችንን አይደለም። እግዚአብሔር የሚያየው አሁን የሰራነውን ክፋታችንን አይደለም። ካሁኑ ክፋታችን ተመልሰን ወደ መልካሙ መንገድ መመለሳችንን ነው የሚያየው። ክርስቲያኖች እግዚአብሔር የቀድሞ በደላችንን አይቆጥርብንም። እግዚአብሔር የቀድሞ ክፋታችንን አይቆጥርብንም። ታዲያ ሰው የሰርግ ልብስ ለብሶ ባለመግባቱ መከራ ደረሰበት። መከራው ደግሞ ጊዜያዊ አይደለም። መከራው ደግሞ ዕለታዊ አይደለም። መከራው ደግሞ በዕለታት በጊዜያት ተገድቦ የሚቆም አይደለም። ለብዙ ጊዜ የሚቆይ ነው። ለብዙ ሰዓት የሚራዘም ነው።
ከዚያ መከራ ታዲያ ማምለጫችን እኮ ጊዜ አሁን ነው። ያ ጊዜ የምንጠራበትን አናውቀውም። ይሰው ድንገት ነው። ባሮቹ ያገኛችሁት ሁሉ ሰብስባችሁ አምጡ ተባሉ። መሰብሰባቸው ድንገት መሆኑ መልአከ ሞት ድንገት እንደሚወስደን ምሳሌ ሊሆነን ይችላል። ክርስቲያኖች ብዙዎች የሚጠሩበትን ቀን አውቀውት ቢሆን፣ ብዙዎች ወደ አምላካቸው የሚሄዱበትን ቀን አውቀውት ቢሆን ኃጢአታቸውን በደላቸውን ተናዘው ይኖሩ ነበር። ነገር ግን ያ ቀን አይደለም። ለዚህ ነው ጌታችን ኢየሱስ ክርስቶስም ሌባ የሚመጣበትን ቀን የሚያውቅ ሰው ኖሮ ቢሆን እሱ ባለቤቱ አስቀድሞ ተጠንቅቆ ይጠብቀው ነበር። ምክንያቱም ወደ ቤቱ ገብቶ ያለውን ንብረቱን ያለውን ሀብቱን ያለውን ነገር እንዳይሰርቁበት አስቀድሞ ይጠብቅ ነበር ብሎ ይነገረን። ታዲያ በሌባ መስሎ ያስተማረን ጌታችን ኢየሱስ ክርስቶስ ሌባ ድንገት መጥቶ ቤታችን እንደሚዘርፈው እኛም መልአከ ሞት ድንገት መጥቶ ይወስደናል። ያለም አይታወቅም። አዎ የመዳን ቀን ሐዋርያው ቅዱስ ጳውሎስ አሁን ነው ያለን። ለዛ ነው ዛሬ አይደለም፣ ከሰዓት አይደለም፣ ማታ አይደለም፣ አሁን ነው። ኋላ የሚፈጠረውን አናውቀውም። ብዙዎች በመዘናጋት አልፈዋል። ብዙዎች ለንስሐ ቀነ ገደብ ቀጥረው ለንስሐ ዕለታትን ወስነው በንስሐ መንገድ ሳይመላለሱ ሕይወታቸው አልፏል። እነዚያ ሰዎች በአምላካቸው ዘንድ ሲቆሙ ፈጣሪ ሲጠይቃቸው ለምን ንስሐ አልገባህም? ለምን ኃጢአትን አልተውክም? ለምን በደልን አልተውክም? ለምን ክፋትን አልተውክም ቢላቸው ለኃጢአታቸው ምክንያት የላቸውም። ለኃጢአታቸው ምክንያት ኖሯቸው ቢሆን አባታችን አዳምና እናታችን ሔዋን በዳኑ ነበር አይደል? ሁለቱም እኮ ምክንያት አቅርበዋል። አዳም ማን አሳተ ሲባል ሔዋን ብሏል። ሔዋን ማን አሳተች ስትባል እባቡ ብላለች። እባብ ሲጠየቅ እንደ ጠላታችን ዲያብሎስ አለ። ነገር ግን የሶስቱም ምክንያት ተጠባቂነት ወይም ደግሞ በአምላካቸው ዘንድ ዋጋ አላገኘላቸውም። ለምን? ማንም ተጠያቂ የሚሆንበት ነገር የለውም። አስቀድሞ ተነግሮታል። ለምሳሌ ብናይ ለአዳም ለሔዋን አስቀድሞ ማን አስተምሯቸዋል? እግዚአብሔር ሲፈጥረው ለአዳም ነግሮታል። ሁለተኛ ለብሉይ ኪዳን ዘመን ሰዎች ማን ነግሯቸዋል? ቅድም በምሳሌው ላይ እንዳየነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መጀመሪያ ባሮቹን ላከ የተባሉ ደቂቀ ነቢያት አበይተ ነቢያት እነ ሙሴ እና አሮን ተልከዋል። ያልተማረ የለም፣ ያልሰማ የለም፣ ያላደመጠ የለም። በአዲስ ኪዳን ላለኑ ሐዋርያት ተልከዋል፣ አርድእት ተልከዋል። ከዛ በኋላ ደግሞ ሐዋርያት ያስተማሯቸው አበው ተልከዋል። ለሁሉም ሰው ለኃጢአቱ ምክንያት የለውም፣ ለበደሉ ምክንያት የለውም። ያ ሰው ለሰርጉ ልብስ ያለበሰበት ምክንያት አልነበረው። ምክንያቱም አስቀድመው በዚያ እየተመላለሱ ሲያስተምሩ ባሮቹን ሰምቷቸዋል፣ አድምጧቸዋል። ሰርግ እንዳለ ግብዣ እንዳለ በዚያም ደግሞ የሚገኝ ሁሉ ሐሴትን እንደሚያደርግ ሰምቷል። በሰርግ ቤት ደግሞ በእስራኤላውያን ልማድ ግዴታ የሰርግ ልብስ ሳይለብስ የሚሄድ አልነበረም። አዎ ዛሬ ያ የሰርግ ቤት ልብስ የተባለው ክርስቲያኖች በውድ ዋጋ የሚገዛ አይደለም፣ ብዙ ገንዘብ የሚያስወጣን አይደለም። ለሀብታሙም ለድሃውም የቀረበ ንስሐ ነው። ሁለተኛው ደግሞ የጌታችን የአምላካችን የኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን መቀበል ነው። ምክንያቱም የክርስቶስ ሥጋና ደም የዘላለም ሕይወትን የሚያሰጥ ነው። ለዚያ ነው ጌታችን ኢየሱስ ክርስቶስም በዮሐንስ ወንጌል ምዕራፍ 6 ከቁጥር 54 ጀምሮ ስናነብ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ሥጋዬን ያልበላ ደሜን ያልጠጣ ግን የዘላለም ሕይወት የለውም። አዎ በሰርጉ ዕለት የሰርጉን ልብስ ሳይለብስ የተገኘው አንድም በሥጋው ደሙ ያልተመላለሰ ሰው ነው። በሥጋው ደሙ ያልተመላለሰ ሰው፣ ሥጋው ደሙን ያልተቀበለ ሰው የዘላለም ሕይወት አይኖረውም። ለዘላለም ከአምላኩ ጋር ደስታ አይኖረውም። ለዘላለም ከአምላኩ ጋር ሐሴት አይኖረውም። ምክንያቱም የክርስቶስ ሥጋና ደም የኃጢአት ስርየት ነው። ሐዋርያው ቅዱስ ጴጥሮስም ነግሮናል። ያለ ክርስቶስ ሥጋና ደም የኃጢአት ስርየት ስለሌለ የበደላችን መደምሰሻ የኃጢአታችን ሁሉ ማሰሪያ ሥጋው ደሙ ነው። የመንግስተ ሰማያት መግቢያ ሥጋው ደሙ ነው። በዚህ ሰዓት ይሰው ምክንያት ስለሌለ ወደ ጥልቁ ተጣለ። አዎ ክርስቲያኖች ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተማረንን ቃላት ሳናደርግ ከኖርን ወደ ጨለማው ነው የምንጣለው። አዎ መልካሙን ነገር ካደረግን ደግሞ እናንተ አባቴ ብሩካን ዓለም ሳይፈጠር አስቀድሞ የተዘጋጀላችሁን መንግስተ ሰማያትን ውረሱ እንባላለን። አዎ የተራበን እያበላን ከኖርን፣ የተጠማን እያጠጣን ከኖርን፣ የተራቆተን እያለበሰን ከኖርን ያንን ስናደርግ በእግዚአብሔር ዘንድ በመንግስቱ ስንቆም የሰርጉን ልብስ እንደለበስን ይታያል። ነገር ግን የተራበን ሳናበላ፣ የተጠማን ሳናጠጣ፣ የተራቆተን ሳናለብስ በእግዚአብሔር መንግስቱ ስንቆም እግዚአብሔር በመንግስቱ ሊቀበለን አይችልም። አዎ ብዙዎቻችን ጥያቄ እናነሳ እንችላለን። ሀብት ከሌለኝ ንብረት ከሌለኝ ምን ልመጸውት እችላለሁ? ይህን አውቆ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አስቀድሙላል። እነሆ ብታሰር ጠይቀኸኛል ወይ? ሀብት አይጠይቅም፣ ንብረት አይጠይቅም፣ የታሰረ መጠየቅ ባዝን አረጋግተኸኛል ወይ ይላል። ይህንን አደረጉት። ይህንን ነገር
ከአምላካቸው ተቀብለው በሐሴት የያዙ የሰርጉን ልብስ የለበሱ ናቸው። ሲታዩ የሚያምሩ የደመቁ ልክ እንደነዛ እና አምስቱ ደናግል ይሆናሉ ማለት ነው። ነገር ግን ኃጢአትን እየሰራ በደልን እየሰራ ክፋትን እየሰራ ኖሮ ወደ እግዚአብሔር መንግስት የሚገባ ሰው የሰርጉን ልብስ አልለበሰም። ስለዚህ የሰርጉን ልብስ እንድንለብስ ምን እናድርግ የሚለው አንደኛ በንስሐ መንገድ መመላለስ ያስፈልጋል። ምክንያቱም የምንጠራበትን ቀነ ገደብ ስለማናውቀው ከንስሐ አባቶቻችን ጋር እየተመካከርን በንስሐ የመኖር ዕድሜ ሊኖረን ያስፈልጋል። ክርስቲያኖች አስተውሉ። በዚህ ዓለም የትኛውም ሰው ብዙ 70-80 ዓመት ኖሮ ሊሆን ይችላል። ነገር ግን በአምላኩ ዘንድ የሚቆጠርለት ዕድሜ በንስሐ የተመላለሰለት ዕድሜ ነው። በንስሐ መንገድ ያልተመላለስንበት ዕድሜ በአምላክ ዘንድ ከንቱ ነው። በአምላካችን ዘንድ ዋጋ ያላት ዕድሜ መልካም ነገርን ያደረግንባት፣ መልካም ስራን የሰራንባት፣ ትሩፋትን ያደረግንባት ሰዓት ናት። ክርስቲያኖች ያንን ነገር ዛሬ ማድረግ ትተናል። ምን እያሰብን ይሆን? ምንን እየተመለከትን ይሆን? የዓለምን መከራ በዝቶብናል፣ ወጀቡ በዝቶብናል። በሰማዩ ደግሞ ሐሴትን እንዳናደርግ ልቦናችን ለምን ይሆን ያደነደን ነው? ኃጢአትን የመረጥነው ስለምን ይሆን? በደልን የመረጥነው ስለምን ይሆን? ክፋትን የመረጥነው ስለምን ይሆን? ክርስቲያኖች ስለዚህ ኃጢአታችንን የተናዘዝን ንስሐ መግባት። ሁለተኛው በሥጋው ደግሞ መመላለስ ያስፈልጋል። ይህንን ያደረሰ ሰው በአምላኩ ዘንድ ሲቆም ደስታን ያገኛል፣ ሐሴትን ያገኛል፣ ወደ ዘላለማዊ ደስታ ይገባል። ነገር ግን እንደዚህ ሰው ደግሞ ንስሐ መንገድ ሳይመላለስ በሥጋው ደግሞ ሕይወቱን ሳይገፋ የኖረ ሰው ደግሞ እሱ በጨለማው ይጣላል፣ ወደ ጥልቁ ይጣላል ማለት ነው። ይህን ካላቸው በኋላ የተጠሩ ብዙዎች ነበሩ፣ የተመረጡ ግን ጥቂቶች ነበሩ አለ። እንግዲህ ክርስቲያኖች እዚህ ጋር እግዚአብሔር የሚመርጠው ነው አይደለም፣ ለሁሉም ነፃ ፍቃድ ተሰጥቶታል። መልካም ነገርን የሚያደርግ ሰው በመልካሙ መንገድ ይሄዳል፣ መልካሙን ሐሴቱን ያደርጋል። ነገር ግን ደግሞ መልካሙን ነገር አልፈልግም፣ በደሉን ነው የምፈልገው፣ ክፋቱን ነው የምፈልገው ያለው ሰው ወደ ጨለማው መንገድ ይሄዳል። ስለዚህ ሁላችን ኃጢአትን እየተውን በደልን እየተውን ክፋትን እየተውን መልካሙን መንገድ ልንይዝ ያስፈልጋል። ምክንያቱም ያኔ በአምላካችን ፊት ስንቆም እናንተ የመንግስተ ሰማያትን ልብስ አልለበሳችሁም፣ አንዱም ደግሞ የሰርግ ልብስ አልለበሳችሁም እንዳንባል ኃጢአትን በደልን እየተውን በመልካሚቷ መንገድ በወንጌል እንድንመላለስ አምላከ ቅዱሳን ይፍቀድልን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ለባህሪ እግዚአብሔር ስሙ የተከበረና የተመሰገነ ይሁን። የሰርጉን ልብስ አትለብስ እንዴት ወደዚህ ገባ? የማቴዎስ ወንጌል ምዕራፍ 22 ቁጥር 12 ያስተማረን የመከረው ለእግዚአብሔር ስሙ የከበረ የተመሰገነ ይሁን። ይቆየን።